This is Radio Finfinne. Radio Finfinne. Radio Finfinne. This station will provide intellectual conversation and entertaining music 24 hours every day. አንድ አቶ ታደሰ ሁሉ የሚባል ምክትል ገዢ እንደው በንቀት ተናገረው ጋሽ ሰለሞንን በንቀት ሲናገረው ቅር አለው እና በኋላ ይሄ ሰውዬ ምክትል ገዢ ነው ያያምበና ታውቀዋለህ የራስ መስፍን መሬት አለ የራስ መስፍን መሬት አለ እዚያ በኋላ ከዚያ መሬት ይገመታል አይደለም ለምጠፍ እየተባለ ምክትል ገዢው ነው ከገንዘብ ሚኒስቴር ጋር የሚገምተው እዚያ ሄዶ የሰውዬ ይሄን መሬት በሚገምትበት ጊዜ ጉቦ ይበላል ይሄ ጉቦ መብላቱን ደግሞ ጋሽ ሰለሞን ይሰማል በቀጥታ ሄዶ ራስ መስፍን ጋር ክስ መሰረተ ሸዋ ጠቅላይ ግዛት የዳግቤ ራስ መስፍን ጋር መቅረብ በጣም ከባድ ነው ልጅ ሰለሞን ብዙነህ የሚባሉ ሰው ልግባ ይላሉ ማን ነው ሰለሞን ብዙነህ እኔ እንጃ እንደ ያሉ ሰው ነው ሲገባ መቼም ሌላ ነው አነጋገሩ ምን እጅ ነሳና ይገባል ልጅ ሰለሞን ብዙነህ ማለት እኔ ነኝ ፍታውራዲ ብዙነህ ደፈርሻሊ ነኝ ገሌል እንደዚህ ነው ራሱን አስተዋወቀ በስም አውቃለሁ አሉት እና እንደ ያለ ምክትል ገዢ ጨርሳ ህዝቡን ሊያስተዳድር አልቻለም ህዝቡን እየበደለው ገንዘብ እንዲያደርገ ነው አለ ምን ማስረጃ አለኝ ራሱ ጉቦ ሰጥተውታል እሱ አላቸው እንዴት ትላለ አሉት ሹማቸውን ይዞት መጥቷል ሹማቸውን ይዞ ገባ ቢሮ ይጠራ ተባለና ሹማቸው ገባ ይሄ ነው እርሶ ሽማው ታጋላዋ አገይ ጎፍታኮ አለ እሱ ያስተረጎመ እኔ ብሪሽን ተማመሉ ላከነራ ማለፍ ከነቴ ይሄን ጠፋርጌ ለማርጌ ነው ማረግበት ሲል እንደዚህ ሰጥቻለሁ ሁለተኛ በኢትዮጵያ ውስጥ እንዳይቀጠር አድርገው ደብዳቤ ያጽፈዋል ጋሽ ሰለሞን ነው ይሄን ያደረገው ህዝብ ሲበድል አይቶት ነው ሰውየው መጨረሻው ምን ሆነ ተነሳ ከዛ ጨርሶ በኢትዮጵያ ውስጥ ስራው ሳይቀጠር እንደዚሁ ቀረ ለህዝብ ያን ያህል ይቆረቆር ነበር ማለቴ ነው ጎበዝ ነበር አሏ ህዝቡ እንዲነካ በፍጹም አይፈልግም ነበር በደርግም ጊዜ እሱ ቢኖር ይሸፍት ነበር እንጂ በፍጹም እጁን አይሰጡም ነበር እና በጣም ጎበዞች ነበሩ ብዙ ሰዎች ነበሩ ሌሎችም ውስጥ ብዙ ነበሩ እንግዲህ በየቦታው አሉ መቼም አልፎ አሁን ቅድም እንደተጠቀስከው እና ቀኛማይ ቱራ ቁርቢ እና ባለምበራስ እነ ተሰማ ማን ነው አይ ነበሩ አንድ ባላባት ደግሞ መስቀሌ ጥነየው ግራዝማች መስቀሌ ዋጁ ብትሄድ እነ ግራዝማች ባልቻ ጭወታ እነ አሰፋ መርሶ እነ ባለምበራስ ጎንፋ ጭወታ ሊበን ደግሞ እነ ነገዋ ጠርሳ እና ብዙ ነበሩ ወደዚህም ወደ ያያምበናም ብትመጣ እንደዚሁ አሉ መሪዩም ሙራሳና ጫዋም ዲዱም እነ ጆቴ ያረዶ አቡ ውስጥ ደግሞ እንደዚሁ ሌንጮ ደግሞ እነሱ ይሽፈራው ሞቱማ ጋሪ ልጅ ሁሉም ቀራረ ጋሪ ሾው የሚባለው ብዙ ጥሩ ሰው ነበሩ ተከተዋል ግን እንደ ድሮ አይደለም ስርዓቱ እየተሸረሸረ መጥቶ እዚህ ደርሷል እንግዲህ ወደፊቱን ደግሞ እግዚአብሔር ያውቃል የጀነራል ታደሰ ብሩ ጉዳይ ላይ ስናወራ እኔ ስለ ቤታቸው መወረስ አንስቼ ነበር ግን ያው ክፍል አንድ ላይ ያነሳነው ነው በዚህ ላይ እንድስተካከል የሚፈልገው ምንድነው ጀነራል ድረሴ ዱባሌ የወሰደባቸው ቤታቸውን ሳይሆን አንድ ጋሻ መሬት ነበራቸው አሉ እሷን የሳቸው ሲታሰሩችን ምክንያት በማድረግ ወስዶ ለሂቱ እንደሰጠ ነው ይሄን ነው እሱ ላቁትም ይችላል አላቅማው እንግዲህ ምን መሰለ ማከላችን ያለው ርቀት በስም ሀገር እንገናኛለን እንጂ እኔ መቶ አለቃ ነኝ እሳቸው ጀነራል ናቸው ኢማጂን እንግዲህ ማከላችን ያለው ርቀት ያን ያህል ዲፕ የሆነ ጨዋታ ሊያጫውቱኝ አይችሉም ከሳቸው ትልቅ ነገር ያየሁት ኤጀሬ ላይ እስከ 6ኛ ነው እስከ 4ኛ ክፍል ትምህርት ቤት ማቋቋማቸው የፊደል ሰራዊት ብለው ተማሪው እንዲማር እኛ ሀገር መተው ደግሞ ለህዳር ጻውን ነው ለአስተሪው ማርያም ንግግር ሲያደርጉ ኢጆሌ ተሰመ
aannan kana xisaatoi barbare nyaachisaa timirti beeti akka deemanu mana barumsaa akka deemanu in qabbana'ani aannan kana dhuganii qofa qabbana'aa ta'anii ruwal ቀዘቀዙ ቀዘቀዙ ልጆቻችን ወተቱ ነው እንግዲህ የሚያቀዘቅዛቸው በርበሬዋ ትንሽ ታቃጥል የለም አይ እንዳለ ቅኔ እኛ ቅኔ ተማርን ያለውም እና አላወቅነውም እንግዲህ ይሄን ያለ እኔ ያቆም የሰማሁት ነው ሌላው ደግሞ ለኔ አባትና ለእኔ ታጥበሙ ጭራ ነጭ ጭራ ስማቸውን አጽፈው ሰጥተዋቸዋል ነጭ ጭራ እና ትንሽ እንደው በጣም ግሩም የሆኑ ኦፊሰር ነበሩ ጀነራል ታደሰ አውትስታንዲንግ የሆነ ኦፊሰር ነበር በእውነት እና ደረሴ ጋር እንደማይዋደዱ እንዱ በንግግራቸው ይገባይ ነበር እነሱም ይፈሯቸዋል እነ ደረሴም አይቀርቧቸው እና በሀገር ደረጃ ስለምንተዋወቅ ነው ይሄንም እንትን ያልኩት እንጂ ይሄን እንደ ያለውን ቦታ አሁን ቤታቸውን አውቀዋለሁ ያው አንድ ጋሻ መሬት ደረሴ ሞተሩን አላውቅም ሊያደርግ ይችላል ሌላው ደግሞ ጠየቀኝ አሰፋ ባዱላና የራስ መስፍን ልጅ ማን ነው መቶ አለቃ ጃራ መስፍንያ እነዚህ ሁለቱ ሲጋደሉ እኔ ተማሪ ነኝ ታሪኩን ግን እዚያን ጊዜ እንሰማ ነበር ምንድነው አሰፋ ባዱላ የሚባለው ጠበቃ ነው ጠበቃ ሆኖ ጥብቅና ቆሟል መሰለኝ ለጃራ ቤተሰብ ለሆኑ ሰዎች አንተ በኔ ቤተሰቦች ላይ እንዴት ጥብቅና ትቆማለህ በሚል ነው ጸቡ የተነሳው እና ኢትዮጵያ ሆቴል ይሁን የሆነ ሆቴል ላይ ነው እንደዚህ ብሎ ሲለው ታዲያ እኔ የህግ ሙያተኛ ነኝ ጠበቃ ጥብቅና ለሚፈልግ ሰው ሁሉ መቆም መብቴ ነው ብሎ መልስ ሲሰጥ አንተ በመስል ልጅ ይሁን ምን ችግር አለው ነው አዎ በዚያ ላይ ጸብ ተፈጠረ ሁለቱም ሲተኩሱ የሁለቱም ጥይት ላይቸው ላይ ያን መጣው የመጣው ፋይላቸው እዚያው ላይ ተዘጋ ይሄ ነው በሱ በኩል ክብር ዘበኛ የነበረ ነው አሉ ሰውየው ነው ያላቀውም ግን አሰፋ ክብር ዘበኛና የግ ጠበቃ እንደነበሩ ነውና ተማሪ ነኝ እኔ እንግዲህ ልክ ልጅ ነኝ እኔ ታሪኩን ብቻ እንግዲህ ያ ጊዜ ሰው እንደዚህ አንድ ነገር ሲፈጠር ወሬው ቶሎ ነው የሚሰማው ደግሞ በጣም እንትን ነው እንዳሁን ህዝቡ ፖፑሌሽኑ አልበዛም ወደ 190 ይሆናል አሁን ወደ 90 ሚሊዮን አይጠጋም የኢትዮጵያ አሁን እንደዛ ነው አላ የዚያን ጊዜ ትንሽ ነው ህዝቡ እና ወሬውም ነው ወዳው ይሰማል ያውም ደግሞ በኢትዮጵያ ምድር የመስፍን ስለሺ ልጅ ሞቶ ያው ወሬው ወዳው ይሰማል ኤግዛክትሊ አነስተኛ ንጉስ ማለት ነው አነስተኛ የሸዋ ንጉስ ሌሎችም በሌላው ትናንሽ ንጉሶች ማለት እኮ ነው በያሉበት ያሉት በመስፍን ስለሺ ሀገር ፀሐይ አጠልቅም ነው የሚባለው እና ነው በእንትና በጀነራል ታደሰ እንግዲህ ሶፋር ማቀው ይሄን ነው ጥሩ የወታደራዊ አቋም እንዳላቸው ነው ተቆርቋሪነታቸው ለህዝቡ ያልተማረውን ሰው እንዲማር ማድረግ በዚህ ፌደራል ሰራዊት በተለይ ይሄ ኦሮሞ ብሔረሰብ በትምህርት ብዙ እንትን አይልም ያንን ቅስቀሳ ብዙ አድርገዋል ብዙ በእውነት ብዙ መስዋዕትነት ከፍለዋል በዚህ መጽሐፍት ሁሉ አሳትመው አድለናል እዛ ስሬ ሄደን የፌደራል ሰራዊት የሚለውን ያንን ሁሉ በማድረጋቸው ይከታተሏቸው ነበር ለምን እንደዚህ ያደረጉ ለማይቀረው ነገር አይ ጥሩ ሪቪው አደረግን ለአንዳንድ ባለፈው ክፍል አንድ ላይ ጎደለ ብሎ ላነሱት ጥያቄዎች ነው ሪቪው ያደረግነው መልካም ነው የርሶ ትብብር በእውነት ጥሩ ነው ክፍል 3 ንም እንደዚህ ቀጥላለን ወደ ሀገራችን መለስ ፍለግ ካነሳ ወደ ሀገራችን እንደው ሰሜን ሸዋ ውስጥ በተለይ ሰላሌ አውራጃ ትልቅ ምቅ የታሪክ ሀብት ያለው ሀገር ነው እውነቱን ለመናገር የጀግና ሀገር ነው ብል ማጋነን አይሆንም ለምሳሌ እነ ኃይለ ማርያም ማሙ እነ ቀኛማች በላቸው አሰኑ እነ ፍታውራሪ ሙሉ አሰኑ እነ ስዩም ገብረ ሕይወት የመሳሰሉት እነ ጀነራል ታደሰ ብሩ እነ ቀኛማች መኮንን ወሰኑ
እና አገሪም እዚህ ውስጥ እንደው በእውነት ካታጎራይዝ መሆን የሚችል ነው። እና በሌላ በኩል ደግሞ ወደ ወረጃርሶ ወረድ ስትል የቅኔ ማዕበል የነበሩ እነ መርሶ አህማር ህሩይ የኔ ወንድም የነበረው እና አለቃ ኤልያስ ህሩይ ሌሎችም ምሁራኖች ነበሩ። አለቃ ጥበቡ ገሜ፣ አለቃ ህሩይ ገሜ፣ አለቃ ይስ ገሜ፣ አለቃ ተክለ ጊዮርጊስ ገሜ እነዚህ ሁሉ ሊቃውንቶች ነበሩ በእውነቱ። አንዱ ደግሞ የኛ አጎታችን ደምሴ ተክለ ጊዮርጊስ የሚባለው ሽፍታ ነበር። ከጣሊያን ጋር ሲዋጋ ነበረ በእውነት ጣሊያን ነው ያስገደለው እና ገዳውንም የገደለ ሰው ነው። ለሀገሩ ትልቅ መስዋዕትነት የከፈለ ነው። እና እንደዚህ አይነት ሰዎች የበቀሉባት ሀገር ነች። ሌላው በየጊዜው በነበሩ ባላባታዊ ስርዓት ህዝብ በማስተዳደርና በወረጃርሶ ወረዳ ሰለሞን ብዙነህ ብላ አስተዋይ የነበረ ነው። ፓርላማ ተመርጦ ጊዜውን ሳይጨርስ ያረፈ ሰው ነው። በኩቴ እነ ልጅ ሙሉጌታ የህዝብን ስም አስተዳደር ጸጥታን በማስከበር ሲሰሩ የነበሩ ናቸው። እነዚህ ሁሉ በእውነቱ ሊታወሱ የሚገባቸው ሰዎች ናቸው። ስለ ኃይለ ማርያም ማሞ ይንገሩን እስኪ። እኚህ ሰው ማን ናቸው? ኃይለ ማርያም ማሞ በጊዜው አርበኛ የነበረ ነው። ትውልዱ ወደዚህ ወደ ዱበር አካባቢ ነው። ከጣሊያን ጋር የተዋጋ ነው። ጣሊያን ማለት ኢትዮጵያ ሊያጠፋ የመጣ ፋሽስት ነው። እና እነ በላቸው አሰኑ እነ ሙሉ አሰኑ ጣሊያንን የተዋጉ ናቸው። ማይጨው ድረስ ሄደው የተዋጉ ናቸው። ማይጨው ድረስ ሄዶ የተዋጋውን ጣሊያንን እንደበግ ያረደውን ሰው ነው ወጥተው እዚያ ላይ የሰቀሉት። የፍታውራሪ ሙሉን ሳልጨርስልኝ ሄጄ ጠየኳቸው። ይግቡ ማንም አይነካዎትም ችግር የለም ብላቸው፣ የለም አይሆንም እኔ አላምንም በፍጹም አላምንም እንኳን ለኔ ለአንተ እንኳን ልላለው ብለው እምቢ ያሉ ሰው ናቸው። መጨረሻ ላይ መያዛቸውን ስሰማ ሻለቃ ካሳ ያራጋው ነፍሱን ይማር እሱ ጋር ሄጄ ባከ ሰውዬ አርበኛ ነው፣ ጀግና ነው፣ ጣሊያንን እንደበግ ያረደ ነው፣ በእስራት ይኑር እንዳይገሉት እንዳይሰቅሉት ስለው ስልክ ደውላለሁ ሲል ስልኩ ተቋረጠ። ፊቼ ድረስ ነው የሚሰራው። ቴሌግራም ጻፍልኝ ብየው ቴሌግራሙን ይዤ ፊቼ ስደርስ ነው የሰቀሉት። እና መጨረሻ ላይ ደግሞ ይሄ አሁን ያለው መንግስት ሲገባ ከጋሸሮባ ጋር ሆነን ወደ 11,000 ብር አውጥተን አስከሬኑ እንዲወጣና በክብር መድኃኔዓለም ቤተክርስቲያን እንዲያርፍ ነው ያስደረኩት እኔ ነኝ። የህይወት ታሪኩንም ደጃዝማች ኃይለ ማርያም የሚባሉ ደጃዝማች ማን ናቸው? እዚህ ወደ እንትን ሌመን አካባቢ ወደ ደኮቦራ ስዩም ደጃዝማች ስዩም የተባሉ ታሪኩን እንዲያነቡ የክብር እንግዳ ሆነው አበባም እንዲያስቀምጡ ያስደረኩ እኔ ነኝ። አንድ መጽሔትም አዘጋጅቼ ለህዝቡ እንዲሰጥ አድርጌያለሁ። እና ፍታውራሪ በእውነት በጣም ነው ያዘንኩት። በጣም አድርጌ ምን አረገ ያን ሰው? ያን የመሰለ ጣሊያንን የገደለ ህዝብ፣ ጣሊያንን ጠላት ከጠላት ጋር የተዋጋ እዚያ ሄዳ ዋሻ ውስጥ ነው የተቀመጠው። ምንም አላረገም። አንድ ሰውዬ አዝመራውን አበላበት እህሉን። ለምን ታበላለህ አለው። ጊዜው እኮ የኛ ነው ያንተ አይደለም አለው። ነው ይሄ ነው አለው። ወሰደና በጥይት ገደለው። ይሄ ነው በቃ፣ ሌላ ታሪክ የለም። ሌላ ምን ሰራ? አሁን ነዲ ጉቦ የሚፈልጉ ሰዎች ከስር ሙሉ አፈሩ ሸፍቷል እያሉ የኛ ገርተሞችም እንደው በግም እንትን ከሰረቀ ዘፈን ነው የሚያወጡበት። እንኳን የዚህ አይነት ሰው ከዛ የዘፈኑ አሸፈቱት፣ አውሬ ያረጉት፣ ሰውየውን ፕሮቮክ አረጉት። ድሮ ነው ኤግዛክትሊ አትንኩኝ ነው የሚለው። እና እንደዚህ የሱ ህይወት ታሪክ ላይ አቶ አበራ ለማ የጻፉትን መጽሐፍ አንብበዋል። መጽሐፉን እንዴት አዩት? በእውነት እሱ እጅግ የሚደነቅ መጽሐፍ ነው። አበራ ለማ እውነተኛ አንጋፋ ጋዜጠኛ ነው ማለት እንደ ቃላቱ ያንሰዋል። እሱ እንደ ቁልጭ አድርጎ ነው ያስቀመጠው። የሚገርመው ነገር ሙላቱ ነው ያለው እሱ በባህር ገጸ ባህሪውን። ግን ፍታውራሪ ሙሉ አሰኑ ፍታውራሪ ሙላት ነው የሚባለው ስሙ። ዋናው በቁንጽል ነው ሙሉ የሚባለው እንጂ። እና ደግሞ ያ ይልማ የተባለውን ሰው እስክሌተን የነበረውን ታሪክ እኮ ነው ስጋ ያለበሰው። ይሄን ያበራ ለማን ታሪክ ማንም ሰው ሊከተለው ይገባል። ማን ነው የሚለው? ቅንጣት አይደለም የሚለው? ቅንጣት መጽሐፉ ያ
አነበብኩት በጣም ደጋግሜ እና አበራ ከሁሉ ያስገረመኝ በህዝቡ ቋንቋ ነው የተናገረው። ህዝቡን ነው የወከለው። ያና አውራጃ ህዝብ የሚናገረውን ኦሮምኛም ይሁን አማርኛም ሆነ ኦሮምኛ ስትናገር እኮ ቃላቱ ዜማ አለው ራሱ። በዚያ ዜማ ነው የቀረጸው ታሪኩን እና ያበራ ለማን ታሪክ ማንም ሰው ሊከተለው ይገባል። ይሄን መጽሐፍ ደግሞ ማንም ሰው ገዝቶ ሊያነበው ይገባል። በእውነት መሰረት ነው ለዚያ ለሀገራችን። ማንም ሰው መንፈሳዊ ቅናት ሊኖረው ይገባል። ያበራ ለማን መጽሐፍ መሰረት አድርጎ ምንም ያልዳሰሰው ነገር የለውም እኮ በዛ በትንሽ መጽሐፍ ቅንጣት ብሏታል። እሷንም መጽሐፏን ቅንጣት ማለት ትንሽ ነገር ነው አይደለ? ውስጧ ግን ትልቅ ነገር ይዛለች። አንድ ሰው መጨረሻ ላይ ኮንክሉዥን ሲያደርግ ደግሞ አንድ ሰው ያለ ፍርድ በደል እንደሚደርስበት መጨረሻ እውነት ትሰለስላለች እንጂ አትበጠስም በሚለው ሐረግ እውነተኛ ሆኖ ያ ሰውዬ ነፃ መውጣቱ በፍርድ ቤት እና በእውነት ጥሩ አድርጎ ነው የጻፈው። እኔ ቋንቋው እኮ ነው ቋንቋው ስታነበው የዚያን ሀገር ቋንቋ የማያውቅ ሰው ሊያበላሸው ይችላል። ልክ ነው። አሁን ለምሳሌ የሐረር ኦሮምኛና የኛን ሀገር ኦሮምኛ አንዳንድ ጊዜ ኦይሩ ነው የሚሉት። አሁን መሬት ሐረር ስትሄድ እኛ አለፈ ነው የምንለው። ደለገ ስንል ደለገ ነምችኩን እንደለጋ ሆጀን ዛር ነው ዛሬ አለበት ማለት ነው። ሐረር ውስጥ ከሄድ ነምችኩን እንደለጋ ካል ይሰራል ማለት ነው። ቋንቋውን አበራ ለማ ግሩም አድርጎ ነው ቀርጾ ያስቀመጠው። የሀገሪቷ ታሪክ ደግሞ መጽሐፉን ሁሉን ብለናል። እንግዲህ እየጠበቅን ነው። ይሄን የነገርኩህን ነው የምታገኘው እኮ የሰላሌ አውራጃን ታሪክ አጽኖ ነው የነበረውን እስክሌተን ሆኖ የነበረውን ስጋ ነው ያለበሰው እሱ። ደስ ይላል። ሌላው ደግሞ ነፍስ ሊዘራበት ይገባል። እናንተ ደግሞ ነፍስ ዝሩበትና እያሰፋችሁ እያብራራችሁ ለህዝቡ ማሳወቅ ነው። እንደናንተ አይነ ጋዜጠኛ በአገሪቷ ላይ በአገሬ ልጆች እኔ ማግኘቴ እኮራለሁ። በእውነቱ እጅግ በጣም ነው የምኮራው። እንደዚሁም ደግሞ አስታውሳችሁ በፊት የሰራነውን ስራ እንዲህ አይነት ሰዎች አስታዋሽ እያጡ ነው እኮ ታሪክ ያላቸው ናቸው። ችሎታቸውንም ለትውልድ ሳያስተላልፉ እንዳይቀሩ ብላችሁ ጠይቃችሁኝ እኔንም ይሄን በቃል እንደው በእውነት ሌላው እንዲሰማ በማድረግ ደረጀ በጣም ነው የማደንቅህ፣ በጣም ነው የማመሰግንህ። እግዚአብሔር ይባርክህ፣ ቤተሰብህንም ልጆችንም እግዚአብሔር ይባርክህ። ለትልቅ ደረጃ እግዚአብሔር አብቃህ። አንቀታ ረብ ይታጉቱ ነው የምለው። መቼም ሌላ የለም። እግዚአብሔር ይስጥልን። እንግዲህ የኛም አላማ ይሄው ነው። የኛ ሰው በሰሜን በደቡብ ቤትም ያለ ማለቴ ነው እንደው ስራ ሰርቶ ምንም ኢንፎርሜሽን ለኛ ወይም ደግሞ ለሚመጣው ያላስተላለፈ በህይወት ያለ ሰው ይናገር ብለን ነው እቺን ያቂማችን እየሞከርን ያለ ነውና በጣም እኔ ኮራው ስል በጣም ነው የኮራውት በእውነት በጣም እና እንደዋወላለን እደውልልዎታለሁ። በቃ ለዛሬው እዚህ ላይ እንጨርስ። እግዚአብሔር ይስጥልን። እንግዲህ ኮሎኔል እሺ ሌላም የቀረ ካለ እንደዚህ አሳውቁ ጠይቀኝ። Sagale
geessan dinni sodaatti rorana. Loliin loltaa geerroo jabaattu kafeerroo. Loliin tokkummaan qabsoof namni hambirra roorroo. Loliin ayyaanni gabroo baata diddeedu tammaatte. Loliin dhiigaa goota barte har'as nu gaafatte. Loliin adaanuu fayyuu didetu waanutti kaasanii shoror keessan jedhan kilaashin reebanii isaan malee maqaa shoror keessanii barattoota keenya garrasaasa bobeessanii. Injasiisee jiruu turanii kaasanii shabbaarii jedhan kilaashin reebanii nuti hin beeknu maqaa shabbaarii tokkummaan falmannee faanaarii. Guyyaan isaaf kenne bukkeenu dhagaa cabsaa gabaanii babaadhi yaa walitti laafaa waraabessi nu nyaachurra ilmaan ayyaa isa nyaatanii yoolu lukkata wayyaa waraabessi nu nyaachurra ilmaan ayyaa isa nyaatanii yoolu lukkata wayyaa.